ሰላም ጤና ይስጥልኝ የሰኞ ሚዲያ ተከታታዮች። እርቦናል፣ ጠምቶናል፣ የ8 ወር ደመወዝ አልተከፈለንም፣ በመጠጥ ውሃም ችግር ላይ ወድቀናል፣ እኛ ማንን እንጠይቅ? በየጊዜው አመራሮች ይቀያየራሉ፣ ህዝቡ ተቸግሯል። ሰልፈኞቹ የሀገር ሽማግሌዎች መጥተው ለ3 ቀን ታገሱን ሲሉ ጠየቁን። እኛም አባቶቻችንን ማስከፋት ስላልፈለግን እሺ ብለናቸዋል። በአፋር ክልል የገዋኔ ወረዳ ዞን 3 ነዋሪዎች ከደመወዝ ጥያቄ እና ከመጠጥ ውሃ ችግር ጋር በተገናኘ በዛሬው ዕለት 10 ጥቅምት 2018 ከጠዋቱ 3 ሰዓት አካባቢ ህዝባዊ ተቃውሞ ሰልፍ መንገድ በመዝጋት አካሂደዋል። ሰልፈኞቹ በሰልፉ ላይ ካልተከፈለን አናስተምርም፣ እኛ የገዋኔ ነዋሪዎች እርቦናል፣ ጠምቶናል፣ ለወላጅ አልባ ህጻናት የ8 ወር ደመወዝ ይሰጠን የሚሉ እና ሌሎችም ድምጾችን አሰምተዋል። በሰልፉ ላይ የነበሩ የወረዳ ነዋሪዎችን ስለ ጉዳዩ ጠይቋል። የገዋኔ ወረዳ ሁሉም የመንግስት ሰራተኞች በ2017 የ5 ወር ደመወዝ አልተከፈለንም፣ በ2018 ዓመተ ምህረት በጀት ዓመት ደግሞ የሐምሌ፣ ነሐሴ እና የመስከረም ወር አልተከፈለንም፣ በአጠቃላይ የ8 ወር ማለት ነው። ይህ የሆነው በወረዳው የፋይናንስ ጽህፈት ቤት ኃላፊ ነው። ኃላፊው ወረዳው ላይ አይኖርም፣ አዲስ አበባና አዋሽ እንደሚኖር ነው የሰማነው። ቢሮ ስንሄድ አናገኘውም። ችግሩ የማን እንደሆነም እንኳ ማወቅ አልቻልንም። ክልሉ ራሱ ጥያቄያችንን ሰምቷል። በባለፈው ዓመት ሲከፍሉን የመቼ ወር እንኳ እንደከፈሉ አልነገሩንም። አልፎ አልፎ ይከፍላሉ፣ እኛን እያዘናጉን ነው። በዘንድሮ ዓመት ችግሮች ይስተካከላሉ ብለን ስንጠብቅ ይሄው መስከረም አልቆ ጥቅምት ላይ ነን። እስካሁን ግን የተስተካከለ ነገር የለም። የመጠጥ ውሃ ችግር በክልሉ እንደ አጠቃላይ እንዳለ እናውቃለን። ነገር ግን የእኛ የተለየ ነው። ይህን የውሃ ችግር ለመቅረፍ በ2012 ከወረዳዋ 30 ኪሎ ሜትር ርቀት ላይ ከሚገኝ ቦታ ተቆፍሮ ተሰርቶ ነበር። ነገር ግን ብዙም ሳይቆይ ተበላሽቷል። ከዛም በኋላ ችግሩ ተባብሶ ቀጥሏል። አሁን ላይ አንዱን የሮቶ ውሃው ከ250 እስከ 350 ብር እየገዛን ነው። ይህን ራሱ ለመግዛት እንኳ ደመወዛችን እየተሰጠን አይደለም። የገዋኔ ነዋሪ እያየው ያለው ሰቆቃ በጣም ያሳዝናል። የወረዳዋ ነዋሪዎች አብዛኞቹ ወላጅ አልባ ህጻናት ናቸው፣ እርዳታ አያገኙም፣ በጣም ችግር ላይ ናቸው። ደመወዝ በአግባቡ ቢሰጥ ኖሮ በቤተሰቦቻችሁ የጡረታ ገንዘብ ይተዳደሩ ነበር። ይህ ግን አልሆነም። ከሌላ አካባቢ መጥተው በወረዳዋ በመምህርነት የሚያገለግሉ መምህራኖች ስራቸውን ለቀው ወጥተዋል። በዛሬው ዕለትም ከትምህርት ቤት ተማሪዎች ተመልሰዋል። መብላትና መጠጣት ያልቻለ መምህር እንዴት አድርጎ ያስተምራል? እኛ ማንን እንጠይቅ? በየጊዜው አመራሮች ይቀያየራሉ፣ ህዝቡ ተቸግሯል። ይህን ተከትሎ በዛሬው ዕለት የወረዳው ነዋሪ ሰላማዊ ሰልፍ ወጥተን ነበር። ሰልፍ የወጡት ወጣቶች በመሃል መንገድ ላይ ደረቅ እንጨት እሳት በመለኮስ ተቃውሞ አሰምተናል። ለተወሰነ ደቂቃም የትኛውም ተሽከርካሪ እንዳይንቀሳቀስ አግደን ነበር። ሰልፍ ላይ እያለን የሀገር ሽማግሌዎች መጥተው ለ3 ቀን ታገሱን ሲሉ ጠየቁን። እኛም አባቶቻችንን ማስከፋት ስላልፈለግን እሺ ብለናቸዋል። አባቶች በሰዓቱ ያሉን መንገዱን ክፈቱት፣ መኪኖች ይሂድ፣ ለእኛ ደግሞ የ3 ቀን ዕድሜ ስጡን ችግሩን ለመቅረፍ። በዚህ 3 ቀን እኛ የወረዳውን አስተዳደር እንጠይቅ፣ መፍትሄ ከሌለው ግን ለእናንተ እናሳውቃለን ነው ያሉት። እነሱን የላካቸው የወረዳው አስተዳደር እንደሆነም ሰምተናል። ሰልፍ የወጣንበት ዋነኛ ምክንያት ለ8 ዓመት በመጠጥ ውሃ ችግር ላይ በመሆናችን የመንግስት ሰራተኛው ደግሞ የ8 ወር ደመወዝ ስላልተከፈለው ነው። የጡረታ ደመወዝ የሚያገኙ ህጻናት በረሃብ ውስጥ ስለሆኑ ነው። ውሃ የምንገዛው በየወሩ ነው። ይህንንም የምናገኘው በመከራ ነው። ውሃውን የሚያመጡት የመንግስት መኪኖች ናቸው። በየጊዜው ጥያቄ ስንጠይቅ መፍትሄ እናመጣለን ነው ወረዳው ምላሹ። ዛሬ ደግሞ የሀገር ሽማግሌዎች ሰልፍ ላይ እያለን ለ3 ቀን እንድንታገስ ጠይቀውናል። ነገር ግን አስቡት እስኪ 8 ዓመት ለተጠየቀ ጥያቄ በ8 ዓመት መመለስ ሳይችሉ በ3 ቀን ይመለሳል ብሎ ማሰብ ከባድ ነው ብለዋል። ቃላቸውን ከሰጡ መካከል በወረዳው የአመራርነት የስራ ኃላፊነት ያላቸው አንድ አካል ጉዳዩ በቀላሉ እንደማይፈታና የፌዴራል መንግስት የማህበረሰቡን ችግር ተገንዝቦ መፍትሄ ቢሰጥ የተሻለ እንደሚሆን ተናግረዋል።